ሰላም ጤና ይስጥልኝ የተወዳጁ ቤተሰቦች የታህሳስ 1 2018 የሀገር ውስጥና የባህር ማዶ መረጃዎችን ይዤላችሁ መጥቻለሁ። በቅድሚያም ዋና ዋናዎቹን ላስደምጣችሁ። የጀነራል ሐምዳን ዳጋሎ ማለትም የሱዳን ፈጥኖ ደራሽ ኃይል ተዋጊዎች በኢትዮጵያ ውስጥ የጦር ሰፈር መስርተው ስልጠና እየወሰዱ እንደሆነ አልጀዚራ አንድ ዘገባ ይዞ ወጥቷል። የአማራ ፋኖ ህዝባዊ ድርጅት መሪ አቶ እስክንድር ነጋ ከሰሞኑ ባሉ ጉዳይ ላይ አስመልክቶ መግለጫ ሰጥተዋል። ቡርኪና ፋሶ የናይጄሪያን C-130 የተሰኘውን የጦር አውሮፕላን በቁጥጥር ስር አውላለች። ይህንን ወታደራዊ አውሮፕላን በቁጥጥር ስር ካዋለች በኋላ የሳህል አገራት ለናይጄሪያ የማስጠንቀቂያ መግለጫም ጭምር ሰጥተዋል። በዚህም ጉዳይ ላይ በዝርዝር ወደ እናንተ ማደርሳችሁ መረጃ ይኖራል። አንድ የግብፅ አክቲቪስት የሀገሩን ሚስጥር ዝርግፍግፉን አውጥቶታል። አክቲቪስቱ የግብፅ ሚዲያዎች በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ዜጎች በከፍተኛ ሁኔታ ተዋሽተዋል ሲል ነው በኢንተርቪው የገለጸው። በዚህ ጉዳይ ላይ ሀገሪቱ ግብፅ ዜጎቿን ምን አይነት ውሸት ነው ያሸችው፣ አክቲቪስቱ ምን አይነት ነገሮች አነሳ የሚለውን ጉዳይ በዝርዝር ወደ እናንተ ማደርስላችሁ መረጃ ይኖራል። መረጃዎቹን በዝርዝር ላስደምጣችሁ። የዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ ጀምሩት። መረጃውን በዝርዝር ላስደምጣችሁ፣ እንከታተለው። የጀነራል ሐምዳን ዳጋሎ ተዋጊዎች ማለትም የሱዳን ፈጥኖ ደራሽ ኃይል ተዋጊዎች በአሶሳ ጦር ሰፈር መስርተዋል ሲል አልጀዚራ ዘግቧል። አልጀዚራ በቴሌቪዥን በአረብኛ ቋንቋ ባሰራጨው መረጃ የሱዳን ተፋላሚ የሆኑና በሌተናንት ጀነራል ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል በኢትዮጵያ ውስጥ የጦር ሰፈር መመስረቱን ገልጿል። ዘገባው በምንጭነት የጠቀሰው የጀነራል አልቡርሃን መንግስት አንድ ስማቸው እንዲጠቀስ ያልፈለጉ ባለስልጣንን ነው። እኚህ ባለስልጣን እንዳሉት ፈጥኖ ደራሽ ኃይሉ በኢትዮጵያ ውስጥ በቤንሻንጉል ጉሙዝ ክልል በአሶሳ አቅራቢያ የማሰልጠኛ ማዕከል ገንብቷል ብለዋል። እንዲሁም ወታደራዊ ተሽከርካሪዎች፣ የተለያዩ ጥይቶችና የጸረ ድሮን መሳሪያዎች በአሶሳ በኩል ለፈጥኖ ደራሽ ኃይሉ እየገቡ መሆናቸውን የገለጹት እኚህ ባለስልጣን ጨምሮም የኢትዮጵያ የመከላከያ ኃይል ከፈጥኖ ደራሽ ኃይሉና ከኤስፒኤልኤ ወታደራዊ ክንፍ ጋራ የመረጃ ልውውጥ ጥምረት ፈጥረዋል በማለት አስረድተዋል። ባለስልጣኑ ንግግራቸውን በመቀጠል በአሶሳ አካባቢ ለፈጥኖ ደራሽ ኃይሉ የተሰጠው ማሰልጠኛ 2 መሆኑንና እነዚህም እስከ 10,000 ወታደሮች ማስተናገድ አቅም ያላቸው መሆናቸውን አስረድተው ጉዳዩን በበላይነት እየተከታተሉ ያሉት ጀነራል ጌታቸው ጉዲና መሆናቸውን ለአልጀዚራ ገልጸዋል። ለዚህ ታጣቂ ኃይል የሚያስፈልጉትን ወታደራዊ ቁሳቁሶች በሶማሌላንድ በርበራ ወደብና በኬንያ ሞምባሳ በኩል አድርገው ወደ ኢትዮጵያ እንደሚሻገሩ ጨምሮ አስታውቋል። ከዚህም በመነሳት የሌተናንት ጀነራል አልቡርሃን ጦር ኃይል በምስራቃዊ የአገሪቱ ክፍል አዲስ ጦር ግንባር ለመክፈት በዝግጅት ላይ መሆኑን የገለጹት እኚህ ባለስልጣን በሌላ በኩል በኤርትራ ውስጥ አዲስ ወታደራዊ ካምፕ ለማቋቋም እንደታቀደም አስታውቋል። ይህ በእንዲህ እንዳለ ፕሬዝዳንት ኢሳያስ አፈወርቂ ትላንትና ለ4 ቀን የስራ ጉብኝት ወደ ሳውዲ አረቢያ መሄዳቸው ተሰምቷል። ሳውዲ አረቢያ በሱዳን ጦር የሌተናንት ጀነራል አብዱልፈታህ አልቡርሃን ደጋፊ መሆኗ በስፋት የሚገለጽ ሲሆን ተቀናቃኙን ፈጥኖ ደራሽ ኃይሉን በማገዝ ስሟ የሚጠራው ደግሞ ዩናይትድ አረብ ኤሚሬትስ ናት። የአማራ ፋኖ ህዝባዊ ድርጅት መሪ አቶ እስክንድር ነጋ ባለፈው ሳምንት በአዲስ አበባ ከተማ በመንግስትና በድርጅት ተወካይ መካከል ተፈረመ የተባለው ዘላቂ የሰላም ስምምነት እንደማያውቁትና ድርጅታቸውም እንዳልተወከለ አስታውቋል። አቶ እስክንድር ዛሬ ለዶይቼ ቬለ በሰጡት ቃል ላይ ድርጅታቸው ከአማራ ክልል መንግስት ጋር አልተደራደረም፣ አሁንም ባለው ተጨባጭ ሁኔታ የመደራደር ፍላጎት የለውም ሲሉ ስምምነቱን ውድቅ አድርገዋል። ባለፈው ሳምንት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና የአማራ ፋኖ ህዝባዊ ድርጅትን ወክለው የቀረቡት ካፒቴን ማስረሻ ሰጤ በአዲስ አበባ ይፋዊ በሆነ ስነ ስርዓት የሰላም ስምምነት መፈራረማቸው ይታወሳል። ይሁን እንጂ አቶ እስክንድር ይህንኑ አስመልክተው ሲናገሩ ስምምነቱ ከድርጅቱ እውቅና ውጭ የተደረገና ግለሰቡም ድርጅቱን የማይወክል መሆናቸውን ገልጸዋል። ስምምነቱ በአመራር ደረጃ መፈረሙን በድርጅቱ ውስጥ መከፋፈል መኖሩን የሚያመለክት ነው ወይ ተብሎ ለቀረበላቸው ጥያቄ ምላሽ የሰጡት አቶ እስክንድር በድርጅቱ ውስጥ የተፈጠረው መከፋፈል የለም ሲሉ አስተባብለዋል። በስምምነቱ ላይ ፊርማቸውን ያኖሩት ካፒቴን ማስረሻ ሰጤ ጥቂት ታጣቂዎች ብቻ ይዘው ነው ከመንግስት ጋር የተስማሙት ያሉት መሪው ከስምምነቱ በኋላ የታየው የታጣቂዎች መመለስም ቢሆን የስምምነቱ ውጤት ሳይሆን በፊትም የነበረ ክስተት ነው ሲሉ አጣጥለውታል። አቶ እስክንድር አክለውም መንግስት ለችግሮች መፍትሄ ለመስጠት በሚደረጉ ድርድሮች ላይ የአንድ ወገን ፍላጎት ወይም በአንድ እጅ ማጨብጨብ የሚመስል አካሄድ እንደሚከተልም ጠቅሰው ይህም ድርጅታቸው ችግሮችን በድርድር ለመፍታት እንዳያስብ አድርጎታል ብለዋል። ከመንግስት ወገን የሚሰማው የድርድር ፍላጎትም ቢሆን ከዓለም አቀፍ ማህበረሰብ የሚመጣውን ግፊት ለማምለጥ የሚደረግ ነው የሚል እምነት እንዳላቸው ተናግረዋል። በመሆኑም ድርጅታቸው ራስን መከላከል ያለውን የትጥቅ ትግል እንደሚያስቀጥልም አመላክተዋል። የአማራ ፋኖ ህዝባዊ ድርጅት ከክልሉ ውጪ ካሉ ኃይሎች ጋር ፈጥሯል ስለተባለው ጥምረትም አቶ እስክንድር ማብራሪያ ሰጥተዋል። በተለይም ከህወሓት ጋር ጥምረት ፈጥራቸዋል መባሉን በተመለከተ ከህወሓት ጋር በፍጹም ሊያጣምረን የሚችል አንዳችም ሁኔታ የለም አይኖርምም ሲሉ አስተባብለዋል። በተመሳሳይ
በተመሳሳይ ከኤርትራ መንግስት ጋር አላቸው ስለተባለው ግንኙነት ሲጠየቁ የኤርትራ መንግስት ከፋኖ ታጣቂዎች ጋር የመስራት ፍላጎት ያለው እንደማይመስላቸው ገልጿል። ሆኖም የሀገርን ጥቅም አሳልፎ እስካልሰጠ ድረስ እንደ አስፈላጊነቱ ከኤርትራ ብቻ ሳይሆን ከሌሎች የጎረቤት ሀገራትም ጋርም አብሮ የመስራት ፍላጎት እንዳላቸውም አልሸሸጉም። ቡርኪና ፋሶ የአየር ክልሏን ጥሰት በመፈጸም በበረራ ላይ የነበረውን የናይጄሪያ ወታደራዊ አውሮፕላንና የበረራ ቡድን በቁጥጥር ስር ማዋሏን መናገሯ ተሰምቷል። ድርጊቱ የናይጄሪያ ተዋጊ ጀቶች በአጎራባች ቤኒን የመፈንቅለ መንግስት ሙከራ በማፍረስ ወሳኝ ሚና እንደተጫወቱ ከተዘገበ ከአንድ ቀን በኋላ መፈጸሙን የሳህል ሀገሮች ዘንድ ቁጣን አስነስቷል ተብሏል። የቡርኪና ፋሶ መንግስት 11 ወታደራዊ አባላትን የያዘ የናይጄሪያ አየር ኃይል C-130 አውሮፕላን ያለ ፍቃድ ወደ አገሪቱ የአየር ክልል ከገባ በኋላ ሰኞ ዕለት እንዲያርፍ ተገዷል ተብሏል። በጥር ወር በክልላዊ ማህበራዊ ኢኮዋስ ራሳቸውን በማግለል የራሳቸውን የሳህል ግዛቶች ጥምረት የመሰረቱት ማሊ፣ ኒጀር እና ቡርኪና ፋሶ በጋራ ሰኞ ዕለት በሰጡት መግለጫ የናይጄሪያ ወታደራዊ አውሮፕላን በቡርኪና ፋሶ የአየር ጥሰት መፈጸሙንና በድንገት ቦቦ ዲዮላሶ አካባቢ መገኘቱን አውግዘዋል። በአየር ክልላቸው ላይ በሚፈጸሙ ጥሰቶች ላይ እርምጃ ለመውሰድም አስፈራርተዋል። የሳህል ሀገራት ጥምረት ታህሳስ 8 2025 የናይጄሪያ ፌዴራል ሪፐብሊክ የአየር ኃይል ንብረት የሆነውን C-130 አውሮፕላን ከሀገሪቱ ምንም አይነት ፍቃድ ሆነ ይሁንታ ሳያገኝ 11 ወታደራዊ ሰራተኞችን ይዞ በድንገት በቡርኪና ፋሶ መገኘቱን ከመደበኛ የደህንነት ሂደቶችና ከዓለም አቀፍ አቪዬሽን ፕሮቶኮሎች ጋር የሚጣረስ ድርጊት ከመሆኑም በላይ ነገር ፍለጋ ነው ሲሉ በጋራ መግለጫው ተናግረዋል። ተግባሩንም ወዳጃዊ ያልሆነ ድርጊት ሲሉ የጠሩት ሀገራቱ ከዚህ በኋላ የአገሮቹ የአየር ኃይላቸው ከፍተኛ ማስጠንቀቂያ ስለተሰጣቸው የኮንፌዴሬሽኑ የአየር ክልል ጥሶ የተገኘ ማንኛውንም አውሮፕላን ጥቃት ለማድረስ ፍቃድ ተሰጥቷቸዋል ብለዋል። የሶስቱ የሳህል ሀገሮች በአንድ ወታደራዊ አገዛዝ ስር በመሆን ለረጅም ጊዜ የዘለቀውን የጂሃዲስት አማጽያን እየተዋጉ ባሉበት ወቅት እንደዚህ አይነት እንቅስቃሴ የቀድሞ ቀኝ ገዢ ፈረንሳይና የቀጠናውን ሀብት የበዘበዙ ምዕራቡ ዓለም ሴራ ሊኖርበት እንደሚችልም ገልጸዋል። የቡርኪናቤ ደህንነት ቢሮ ባደረገው የመጀመሪያ ምርመራ አውሮፕላኑ በአገሪቱ ላይ ለመብረር ፍቃድ እንደሌለውና የተፈጸመውም ኤኢኤስ የአባል አገራት ሉዓላዊነት መጣስ እንደሆነ ዳግም ለመሞከር ቢታሰብ ፈጣን ምላሽ ለመስጠት የአየር መከላከያ ስርዓቶች በከፍተኛ ጥንቃቄ ላይ መሆናቸው ተናግረዋል ሲሉ በሶስቱ የምዕራብ አፍሪካ ሀገራት መንግስት ሚዲያዎች ዘግበዋል። ይሁን እንጂ የናይጄሪያ አየር ኃይል ከሌጎስ የተነሳ አውሮፕላን ወደ ፖርቹጋል የጀልባ ተልዕኮ ላይ እንደነበር ተናግሯል። ነገር ግን በቴክኒካል ስጋት ምክንያት በቡርኪና ፋሶ አቅራቢያ ወደሚገኘው መስኬት የጥንቃቄ ለማረፍና የደህንነት እርምጃ ለመውሰድ ወስኗል ሲል ግልጽ ያልሆነ ማስተባበያ ሰጥቷል። የግብፁ አክቲቪስት የሀገሩን ሚስጥር ዝርግፍግፉን አውጥቶታል። አክቲቪስቱ የግብፅ ሚዲያዎች በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ዜጎችን ዋሽተዋል ሲል ይገልጸዋል። የግብፅ ሚዲያዎች ስለ ታላቁ የኢትዮጵያ ህዳሴ ግድብ አሳሳች መረጃ በማቅረብ ህዝቡን ሲያሳስቱት ነበር ብለዋል ግብፃዊ አክቲቪስት ሐምዲ ሱሌይማን። ከፋና አረበኛ ብሮድካስት ጋር ቆይታ ያደረጉት ሱሌይማን ታላቁ የኢትዮጵያ ህዳሴ ግድብ በግብፅና ሱዳን ላይ ምንም አይነት ስጋት እንደሌለው ተናግረዋል። ግድቡ በዋነኝነት የሃይድሮ ኤሌክትሪክ ኃይል ለማመንጨትና ኃይል ካመነጨም በኋላ ውሃው ተፈጥሯዊ ሂደቱን ጠብቆ ወደ ተፋሰስ ሀገራት የሚሄድ በመሆኑ ለግብፅም ሆነ ለሌሎች የተፋሰሱ ሀገራት ስጋት የለውም ነው ያሉት። ስለ ግድቡ መፍረስና ስለ ግብፅ የውሃ ደህንነት ስጋት የሚሰራጩ የስጋት መረጃዎች ትክክል እንዳልሆኑ ገልጸዋል። ኢትዮጵያ ለሰላም ለትብብርና ከግብፅ ጋር ጥሩ ግንኙነት ለመስራት እውነተኛ ፍላጎት እንዳላት መረዳታቸውን ተናግረዋል። የግብፅ መንግስት ሌሎች የአፍሪካ ሀገራት ህዝቦችን የሚመለከትበት መንገድ ልክ እንዳልሆነ አስረድተዋል። ግብፃዊ አክቲቪስት ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ከኢትዮጵያ ይልቅ የአፍሪካ ፕሮጀክት አድርገው እንደሚመለከቱት አብራርተዋል። በዚህም የላይኛው ተፋሰስ ሀገራት ባላቸው የተፈጥሮ ሀብት ላይ የራሳቸውን ውሳኔ እንዲሰጡ ያደርጋል ነው ያሉት። በግብፅ የአስዋን ግድብ የኑቢያ ነዋሪዎችን እንደሚያፈናቅልና ለበሽታ እንደሚያጋልጥ ገልጸው ግድቡ የግብፅን የኤሌክትሪክ ፍላጎት ማሟላት አለመቻሉም ጠቁመዋል። ታላቁ የኢትዮጵያ ህዳሴ ግድብ በመላው አፍሪካ አወንታዊ ተጽዕኖ እንደሚኖረው ጠቅሰው ኢትዮጵያ የባህር በር በማግኘት የኢኮኖሚ እድገቷን ታጠናክራለች ነው ያሉት። የኢትዮጵያ መንግስት በግብርናና በመሰረተ ልማት ዘርፍ ልማትን ለማፋጠን የሚያደርገውን ከፍተኛ ጥረት መመልከታቸውንም ገልጸዋል። አክቲቪስቱ የዕለቱ የሀገር ውስጥና የባህር ማዶ መረጃዎቻችን እነዚህን ይመስሉ ነበር። በሌላ ጉዳይ እስክንገናኝ ሰናይ ጊዜ